ዛሬ ትንሽ ዙረት ልሄድ ነው ይዣችሁ ሄዳለሁ። የሚገርማችሁ ጆሮ ጌጥ ፍለጋ ልጄ ክፍል ሄድኩኝ። ምክንያቱም የኔ ሳጥን እየመጣች በየቀኑ ባዶ ታደርጓለች። ኖርማል ትንሽ የጆሮ ጌጥ ነበር ማድረግ የፈለኩት፣ ግን እንዳልኳችሁ የት እንዳደረጋችሁ አላውቅም። የሆነች ትንሽ የመሳቢያ ያለቻት እሱ ውስጥ እየለቃቀመች ትንሾቹን ጆሮ ጌጦችን ትወስዳለች። ያ ይሄንን ይመስላል ጆሮ ጌጤ። በጣም ነው የምወደው። በጣም ብዙ አመቱ ነው ከኔ ጋር። ዛሬ አጠር ያለ ነገር ነበር የፈለኩት፣ ግን ቢሆንም ላደርገው እና አዲስ ጀምባር በጣም ነው የምታምረው። ትንሽ መስቀሎች እዚህ ጋር አላት። እንደዚህ ትንንሽ ጌጦች በጣም ነው የምወደው። ጌጥ በአጠቃላይ ወደፊት እኔ ቢሳካልኝ የራሴን ጌጣጌጥ ነው መስራት የምፈልገው። ከቦታ የራሴን ናፍቆት ጌጣጌጥ ነው። ሱቅ ልሄድ ነው። ሱቅ ዙረት ትንሽ ጊዜ ያለኝ ሙሉ ቀረፍት ነኝ ዛሬ። ልጆቼ እኔ ጋር አይደሉም። ስለዚህ አንዳንድ መግዛት ወይም ደግሞ መምጣት የምፈልጋቸው እቃዎች አሉ። እነሱን ለማምጣት ተማሪዎች ናቸው። ለማንኛውም እነሱን ለማምጣት ከተማ ሄዳለሁና እጃችሁ ቤት ምን ይመስላችኋል? ጎረቤቴ መንገዱን እየሰራ ነው። በሩ ላይ ያለውን ጋርተን እና በጣም ይጮሃል። ይቅርታ። ጫማ ይሄንን ነው ማድረግ የፈለኩት። ብራውን ስለሆነ ብራውን ያምራል መሰለኝ፣ ግን ለጉዞ ይሄ ይሻለኛል። አድርጌው እሞክረዋለሁ፣ አሳያችኋለሁ። ስኒከሩን ካረኩት ይሄ ታሽረት፣ ይሄ ቦርሳ አሪፍ ነው። ይሄን ይመስላል። ኮች ነው። በጣም የምወዳት ግን ምንም ነገር አይችልም ብዙና ግን ዝንጥ ያደርጋል፣ ሴት ያደርጋል። ለማንኛውም ግን ይሄንን ይዤ እሄዳለሁ። ምክንያቱም ከተማ ነው ዞሮ ብያቸዋለሁ። የሆነ ነገር ትንንሽ ነገሮች ካገኘው እና እዚህ ውስጥ መግባት የሚችሉ ከሆነ እዚህ ውስጥ ከታቸዋለሁ። በጣም ይጮሃል፣ ሲያስጠላ። ያ ወይም ደግሞ ምን አደርጋለሁ መሰላችሁ? አንዳንድ ጊዜ ቦርሳ ይዤ እሄድና ይሄን መኪና ውስጥ ተዋለሁ። ይሁን ነገር ይሄን ይዤ እሄዳለሁ። ከዛ በኋላ የሆነ ነገር ከገዛውና እዚህ ውስጥ የሚገባ ከሆነ ቦርሳዬንም እዚህ ውስጥ ከተዋለሁ። ሁለት ቦርሳ ነው። አሪፍ ነገር ነው። እችንም በጣም ነው የምወዳት። የላንቻውን በጣም የምወዳት ቦርሳ ነው። ታያችኋል። ከለሩንም ስወደው ሁሉ ነገር ነው ደስ የሚለኝ። ሌላ ደግሞ ሽቶ፣ ምን አይነት ሽቶ ልቀባ ያልኩኝ። ብዙ ሽቶ የለኝም ማለት ብዙ የለኝም። ለሰመር ለዊንተር 5 ሽቶች ይኖሩኛል በአመት ውስጥ። እሱም ስላችሁ ነው በአመት አልገዛም። ይሄን ያህል ሽቶ ተጠቃሚም አይደለሁም። ይሄውን እዚህ ጋደሮ ባለኝ እዛ ውስጥ ብሎ ከስር ቁጭ ብሏል እና በቃ ይሄ ለ3 ይሁን 4 ገዝቻለሁ። ወደ 11 አመቴ ይሄን ሽቶ ተጠቀም። ከዶች ጋባና ነው። እንዴት እንደምወደው እና ይሄንን ስቀባ በቃ ሴት የሆንኩ ነው የሚመስለኝ። ሴት ነኝ ግን ገብቷችኋል። ደስ የሚል እንትን አለው፣ በቃ ፊሊንግ አለው እና ይሄ ደግሞ ከሄርሜስ ነው። ይሄንንም በጣም የምወደው ግን ይሄ የሆነ እንትን ንጹህ ነው፣ በቃ አዲስ ነው፣ ንጹህ ነው፣ የታጠበ ነው እና ብዙ ጊዜ ሰመር ላይ ብቻ የምጠቀመው። ከዛ ደግሞ ይሄ ስሙን እንኳን ማንበብ መናገር አልችልም። በጣም ከባድ ሽቶ ነው። እርግጠኛ ነኝ ሁሉም ሰው ያወደው። በተለይ ደግሞ እንደዚህ አሽትቱ ሁሉ ዳ ነው የሚለኝ። ደንበኛ ያሮጌት ሽቶ ነው እና ለምን እንደምወደው ታውቃላችሁ? በቃ የኔ ነው፣ በቃ እኔ ነኝ እንደዚህ የሚሸተውና ይሄን በጣም የምወደው። ግን እንዳልኳችሁ ብዙ መጠቀም አልችልም። ለዊንተር ብቻ ነው እና ማታ የሆነ ዲነር ከወጣችሁ ወይ ቲያትር ምናምን እንደዚህ ለሁለት ከሆናችሁና ከሄዳችሁ ነው መጠቀምችሁት። እኔ የምጠቀመው እንደዛ ነው። ቬስቱና ሆምሻት ካስሮሽ ኮሎ ያ ባሌ ወደ ላይ መውጣት ፈልጎ አፈረ ያ እና ይሄን የምጠቀመው ለዊንተር ነው። ሌላው ደግሞ የልጅነቴ የእውነቴን ነው የምነግራችሁ የልጅነቴ ሽቶዬ ይሄ ነው። ድሮ ማለት የዛሬ 15 አመት 10 አመት የሚያውቁኝ ሰዎች 15 አመት 10 አመት እንኳን አይደለም የሚያውቁኝ ሰዎች ያውቁታል። ይሄ በቃ የሁል ጊዜ ሽቶዬ ነው። ሰመር ላይ በቃ ወጣ ካለን ወክ ሄድን ምናምን ማድረግ የነበረው ሽቶ ነው። አሁንም ድረስ ነው የምወደው። በእርግጠኝነት ይሄ ስንተኛዬ ነው ለማዋሸት ለማልፈልግ ቁጥር አልጠራም፣ ግን በጣም ነው ቢያንስ በአመት 2 ነው
ያህል ሽቶ አልቀባም በአመት ሁለቴ አልገዛ። አሁንም ይሄ 3 አመት ምናምን ሆኖ መሰለኝ እና ብዙ ስላችሁ ያ ብዙ ሽቶ ተጠቃሚያለሁ። በተለይ ልጆች ከወለድኩ በኋላ ብዙ አይደለሁም እና ብዙም አልገዛም። በተለይ እነዚህ በጣም ውድ የሆኑ ሽቶችን አልገዛም። ሌላ በጣም የምወደው ሽቶ ይሄ ነው። ይሄ በርበሬ ነው መሰለኝ። አዎ ግን ከሶርቲመንት አስወጡት። እኔ ግን ኦንላይን እኔ ሳሎን ጎረቤት ይፈልጋ አግኝታው ምክንያቱም ሰምቶ እሱን በቃ ናፍቆት ነው የሚሸተው። ይሄን ሽቶ ሽሸተ አንቺ ሽት ዝም ብት ይለኛል። አውጡት ሱቅ አሁን ዝም ብሎ ሄዶ መግዛት አይቻልም። ይሄን ሽቶ እስቲ ይዤው ልሂድ ምናልባት አገኝ ይሆናል። ሌላኛው ልጅነቴ ገና ድሮ ሳናገባ ሳልወልድ መቀባቸው የነበሩት እነዚህ ሁለት ናቸው። ያ ይሄ ጉቺ ራሽ እና ይሄ ኬቪን ክላይን ነው መሰለኝ አይደል? ምርጥ ጊዜ ያስታውሰኛል። እነዚህ ሽቶች ስቀባ ምርጥ ጊዜ ያስታውሰኛል። ያ እና ሌላ እነዚህ ያሉ እነዚህ እንኳን በጣም ታዋቂ አይደሉም፣ ግን ይሄ ቫኒላ ፑር ነው። በጣም ምርጥ ሽቶ ነው። ግን አንዳንድ ወራቶች አንዳንድ ቀናቶች አሉኝ ይሄን ከተቀባው አስታውቂ ነኝ ነኝ ደግሞ አንዱ ቀናቶች አሉኝ ደግሞ በወር ውስጥ እሱን ስቀባ በጣም ደስ የሚለኝ እና ቶሚ ጋርድ ይሄንን የገዛሁት የሆነ ሆቴል ሄደን እዛ ነበር ረፍት አድርገን ነበር። በቃ ከልጆቻችን ጋር ምናምን ዌልነስ ምናምን ስላላቸው ሆቴሉ እዛ ነበርን። ቪዲዮን ቀርጬዋለሁ መሰለኝ። ቪስባደን የሚባል ከተማ እዚህ ወርበት ሀገር እዛ ሄደን እዛ ሆቴሉ ፊት ምናምን ማሳጅ ምናምን ያደርጋሉ እና ፊቴን ሰርቼ መጨረሻ ላይ አሳየችኝ ማለት ነው። ሽቶውን አሳየችኝ እና ሳሸተው ደስ አለኝ። ሌላም ነገር ነበረው ክሬም ስፕሬይ፣ የገላ ስፕሬይ ምናምን ዝም ብዬ ይዤው መጣሁ። ፍቅርም እወደዋለሁ አልወደውም ገባችኋል? ግን በጣም ቫኒላ ለሚወድ ሰው ኃይለኛ የሆነ ቫኒላ ነው። ምንድነው ተቀላችሁ? ልቀባው ዛሬ ቆንጆ ሙድ ላይ ነኝ። ስለዚህ አስታውቂም አይለኝም። ያ ቫኒላ ለምትወዱ ታው። ሌላው ደግሞ ይሄ የጃፓን ሱቅ ውስጥ የገዛሁት እንዴት ደስ እንደሚል የገላ ስፕሬይ ነው። አበባ ነው የምትሸጡት፣ ግን አላውቅም ሁሉም ቦታ ይገኝ አይገኝ። ይሄንን የሆነ ከተማ ሄደን የት እንደነበረ ሁሉ አላውቅም። የሆነ በዓል ነበረ፣ የእናቶች ቀን የአባቶች ቀን። ለማንኛውም እዛ ሄደን ድንገት ነው የሆነ ጃፓን ሱቅ አግኝተን ገብተን ደስ የሚል ነገር ነበራቸው። ይሄ በቃ ሳሽተው ኦ ማይ ጋድ አልኩኝ እና ከዛ ነው ሽቶ መደበላለቅ አልወድም፣ ግን ይሄ ሽቶ አይደለም። ያ ሮዛ በጣም በቃ አበባ ነው የምትሸቱት። ይሄን ይመስላል። በተረፈ ትናንሽ ሽቶዎች አሉ። እነዚህ ይሄ ከቬዛዥ ነው የሚባለው ምናምን። ያ በተረፈ ሽቶ ላሳያችሁ አልነበረም ማውጣት ከተማ ዙረት ልሄድ ስለሆነ ልብስ ላሳያችሁ ነበረ። በዛው ሽቶ የተቀባ አሳያችሁ ማለት ነው። ያ እና ፀጉሬም እየደረቀ ነው። ጫማዬን ላደርግ። ውጪ አየሩ ብርድ ነው ስላችሁ ዳመና ነው በጣም እና ይቅርታ። ይሄ ስኒከሩ ነው። ይሄኛው ደግሞ ባውሪ ያልኳችሁ ግን ስኒከር ላር መሰለኝ ገሸት ስፔሻል ቤኒሽቲን ስኒከር ይሄን ይመስላል። አሁን ወደ ዝረታችን